አይቶት ከሆነ ቪዲዮ ላይ እዚህ ኢትዮጵያ ውስጥ አልነበሩ ጀርመን ነበሩ መሰለኝ ራዩን ሰው የኢትዮጵያ ከፍታ ዘመን የሚለው ላይ 1993 እንዴት ነበር የስለ ራዩና አሁን ላይ የተፈጸሙትን ደግሞ ያያያዙ ቢነግሩን በዛው እኔ ለአገልግሎት ጀርመን ሄጄ አንድ ነገር ቅር ያለኝ ነውና የሄድኩት እግዚአብሔር ከረዳኝ ኢትዮጵያን ትቼ ወደ ሌላ ሀገር ለመሄድ ነው 25 ጊዜ በኤምባሲ ለኢትዮጵያ ጸለይኩ ሁሉ ጊዜ ይሄ ድርቷችን የሰልቫጅ ወይም ቦታ ላይ ቆመን የምንገዛው ጨርቅ የምንኖረው የቤታችን ኑሮ የሽንት ቤታችን ይሄ ነገር በጣም ያሰቀቀኛል እና ይሄ ሰማኝ ስለነበረ ጸልይ ስለነበረ እግዚአብሔር አልሰማኝም አልኩ